ምግቡ እኮ የጨዋታችን ጊዜያችንን እንዳይዝ ሆዴ ውስጥ ላስቀምጠው ቶሎ ብዬ ነው። አትጨናነቅ። እኔ ብዙ ስለማልበላ እያረፍክ ይሻላል። አሁንማ ጨረሰ እኮ ጉንጩ ሲክስ ፓክ አወጣ። ምግቡ ነው። በስፖርት ህግ መሰብሰብ የሚባል ነገር አለ። እንደዚህ ሰብሰብ ማድረግ ማለት ነው። ይኸውልሽ ሜሉዬ፣ አብረን በነበረን ጊዜ ስላስቀየምኩሽ በጣም ይቅርታ። ነገሮች ከአቅሜ በላይ ሆኖ ነው። ለምን እየደበደበች ዱላዋ አቅቶ ማለት ኖ። ሜሉ ማለት ለሰው ልጅ የምታስፈልግ ከባድ የፍቅር ሰው ናት። ግን ገፋዋት። እኔ ከገደል ላይ እና ተሰበረች። እንደሱ ሳይሆን ከባድ የቤተሰብ ቢዝነስ ውስጥ ነበርኩኝ። ሙሉ ጊዜን እሱ ላይ ነበር። እንደፈለገችው ልሆንላት አልቻልኩም። እሷ የሰጠችኝን ጊዜ ልሰጣት አልቻልኩም። ሜሉዬ በጣም ይቅርታ። ችግር የለውም። መገፋቴ ጥሩ ሰው ላይ እንደወድቅ አድርጎኛል። ጊዜ ያልሰጣት በገንዘብ የሚገዛ መስሎ ነው ላለማውጣት ሳይሆን ካፒቴኖቹም ስለሚያስቸግሩኝ ሁለቱንም የግል ፕሌኖቼ እኔ የማበራቸው እና ያደክማል። ሁለት ፕሌን አላችሁ? መግዛቱ ግን አይከብድም? መንዳቱ እኮ ነው የሚከብደው። በዛ ላይ ደግሞ መርከቦቹም እኔን የማሽከረክረው እና ጊዜ አጣው። በዛ ላይ ደግሞ ከ4000 በላይ ሰራተኞችን ማስተዳደር እንዴት ይከብዳል መሰል። ምንድን ነው የምትሰራው እንዴ? አሁን ላይ በአፍሪካ የመጀመሪያ የሆነ የመኪና መገጣጠሚያ ልከፍት ነው። ለጊዜው ግን ኢምፖርት ኤክስፖርት ነው የምሰራው። እኔም እኮ እንደዛ ነው የምሰራው። ግን ጊዜ አለኝ። እምልከው ነው እንጂ የሌለኝ ማለት ልኬ ስለጨረስኩ። ስለዚህ ለሜሉዬ ጊዜ ሰጣታለሁ፣ ፍቅር ሰጣታለሁ። ልክ ነኝ አይደል? እንዴት ነው ግን ስራው? ይገርማል። በጣም ብዙ ብር እየከፈልኩኝ ታማኝ ሰራተኛ አጣሁ። ሰው ነው ያጣሁት። አሁን ራሱ እንዴት እንደማገኝ አላውቅም። ምን የሚሰራ ሰው ነው የምትፈልገው? ወይል እንግዲህ ስራዬን ማኔጅ የሚያደርግልኝ ካገኘው እስከ 200,000 ብር ለመክፈል ዝግጁ ነኝ። እና እኔ ያለሁልህ አይደል እንዴ? እኔ እኮ አውሮፕላን መንዳት ባልችል እንኳን ማጠብ እችላለሁ። ስለዚህ እንደዚህ የሚልህ ሰው እንኳን ከሌለ ማለት ነው እኔ ላገናኝህ እችላለሁ።